እኮ አሁን ኢክራምን አትፈልጋት አይደለም መጀመሪያ የሴትነት ወግ ይኑር አራስ ቤት የተኛችን ሴት ልጅ ተተ በሁለት ቀን ልዩነት ውስጥ ከሴት ጋር ማትፈልጋት ከሆነ እንደማትፈልጋት ነግራት መለየት ትችላለህ ማትፈልጋት ከሆነ ኢክራምን ተዋት ነው እያልኩ ያለሁት እኔ በጸባይ ላወራ አይደለም ለማመጥ ምናምን አይደለም አንተ ምን ለማመጥበት ምንም ማለት ምክንያት የለም ያልኩ ነው እኔ ደግሞ ስለሱ ኮኔ ጠራሽኝ እማታቆም ከሆነ ግን አንተ ላይ በጣም ከባድ ነገር ይደርስብሃል ይሄንን አምነህ ለራስ ተቀበለው ኦኬ ያስፈራራሽ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ ደህና ነኝ በጣም ተጠፋፋን 5 6 አመት ነው የሆነብኝ ከናንተ ርቄና ያው ትንሽ አልተመቸኝም ነበር በአንዳንድ ሀጃዎች ማለት ነው ዛሬ በእነዚህ አይነት መንገድ እንኳን መምጣት አልፈለኩም ነበር ግን ነገራቶች አስገድደውኝና ላይክ እያየሁኝ ዝም ማለት ስላልቻልኩኝ ነውና ኢክራም ጋር እየተፈጠረ ያለው ነገር ታውቃላችሁ ከካሜራ ጀርባ ብዙ ነገር ሞክሬያለሁ በጣም ብዙ ለማግባባትም ሰላም ምናምን እንዲፈጥሩ ብዙ ነገር ሞክሬያለሁ ግን አልሆነም ያንን ነገር ሊያደርጉልኝ አልቻሉም ሁለቱም ያለኝ አማራጭ እናንተ ፊት እሱ መጥራት ነው ለአንዴና ለመጨረሻ ጊዜ ነው እሱን ማወራው በትግል ነው ደውዬለታለሁ ከካሜራ በፊት ካሜራ ለን እንደዚህ ሳልመጣ ያለ ቪዲዮ ማለት ነው ሞክሬያለሁ ስልክ የሚያስነሳብኝ በሴት ነው ምናምን እና ለምን ይሄን ያህል መሄድ አስፈለገ ለምን እንደዚህ ዊርድ ነገር መስራት አስፈለገ እና በቃ ጠርቻለሁኝና እስቲ እሚለንን ደግሞ አብረን እንሰማለን ላይክ እንዲጎዳት አልፈልግም አብሯት የሚወዳት የሚያፈቅራት ከሆነ በስነ ስርዓት እንደማንኛውም ክብር ያለው ባለ ትዳር ሆኖ እንዲኖሩ ነው የምፈልገው ማይፈልጋት ከሆነ ደግሞ ማቆም ነው እኔ በዛ ነው ማምነውና ያለውን ነገር እስቲ ምን እንዳደረገችው ምን እንደሚፈልግ ከሷ ጠርቻለሁኝ ሚለንን አብረን እንሰማለን ማለት የትም እንዳትሄዱ ላይክ ሼር ሰብስክራይብ ያደርጋችሁ ጠብቁኝ ጠፍቶኛል ለአባባሉ ምን እንደሚባሉ የዩቲዩብ እና በቃ እወዳችኋለሁ እስኪ መጣ ቆዩ ደርሻለሁ ብሎኛል ቤተሰብ ደርሷል ያለውን ነገር ደግሞ እስቲ አብረን እናየው ይሆናል ና ወንድንሽ ሰላም አማን ነው እንዴት ነው በሰላም ነው ሰላም ምን ነበር ያው ሰላም ነው ማለት ይሻላል አቤላን ፈለሽ እኔ በእንደዚህ አይነት መንገድ ካንተ ጋር ማውራት አልፈልግም ነበር ማለት በምን አይነት መንገድ በቃ በእንደዚህ አይነት መንገድ ካንተ ጋር ማውራት አልፈልግም ግን ደግሞ አንዴ ሆኗልና ያው እኔ ከኢክራም ጋር ታውቃለህ በእንደዚህ አይነት መነካካትን አልፈልግም እየጠራችሁ አታውሩኝ በቃ በእናትሽ አትበል አሁን ይኸውልህ በዲስሪስፔክት እንድታወራኝ አልፈልግም በመጀመሪያ ደረጃ ሲጀምር ዲስሪስፔክት ባረጋሽ አክብሬሽ እዚህ ድረስ አልመጣም ታንክ ዩ አክብሬኝ ስለመጣ ስለዛ መጣ በስነ ስርዓት አውራኝ ቶታሊ ፋሚሊ የምትረዱበት መንገድ በጣም እያስጠላኝ ነው የራሳችሁን በራሳችሁ በኩል ያለውን ሳይድ መረዳት እንጂ ጤነኝነት ነው ብለህ ነው የምታስበው ከሴት ጋር ትላንትና አራስ የነበረችን ሴት ልጅ ቤት አስተኝተህ እያደረክ ያለው ነገር ልክ ነው ምን ሳረጋይሽ ምን ማለት ነው ከሴት ጋር ቤት ውስጥ እንደዛ ምን ማለት ነው መገኘት በራሱ ምን ማለት ነው ሲጀምር ግን እህትሽን ተገንዘባችኋት ወይ ተረድታችኋት ታውቃለች በጣም ስለማውቃት ነው ኢክራም በታቂያትማ ማለት ነው ባህሪዋን አርሚ ይሄ ተዳር ላይ ጥሩ አይደለም ትመክሪያት ነበር መተሽ እኔን ለማውራት ከዚህ በፊት አንቺ እኔና እሷ ተጣልታን ለማስታረቅ መሀል አልገባሽም ገብቻለሁ በቃ ባህሪዋን አታውቂውም እንዴ እኔ ስለያተሽ ባህሪ በየቀኑ እንድነግርሽ አታደርጊኝ አታበሳጭ እኮ አሁን ኢክራምን አትፈልጋትም ነው እኔ እንደዛ አልወጣኝም ስለዚህ ማትፈልግ ስላለመፈለግ አይደለም መጀመሪያ የሴትነት ወግ ይኑራል አንተ አሁን የወንድነት ወግ እያሳያሃት ነው አዎ ትማር የወንድነት ወግ ይሄ ነው አዎ እሷን ማስተማር የምትችለው አንተ ከሴት ጋር ሆነህ ነው ሲጀምር ለባል ክብር አላት እንዴ እናንተ አትመክሯትም እንዴ አሁን ሌላ ነገር ስለሷ እንድትሳደብ አይደለም ካሜራ ይዤ ነው የመጣሁት አይቻለሁ እኔ ሰጣሩኝ ሁላችሁም ካሜራ ይዛችሁ ነው የምትጠብቁ አንተም እንደዛው ነህ ምን ሌላ ነገር እውነታውን እንዲያውቁ ነው አንድ ነገር ልንገርህ ኢክራም ይኸውልህ ሰው የላትም በዙሪያው ሰው የለም ምናምን ብለህ ሌላ ነገር ስታደርግ ማንም ዝም ብሎ ሊያይ አይችልም ይሄንን ወቅ እኔ አንድ እንደ እህትነት እንደ ጓደኝነት እኔ በበኩሌ እኔ ዝም አልልህ እንደዛማ ብታያስብ ይኖረው እኔንም እሷንም ጠርተሽ ምንድነው ጥፋቱ ብለሽ ለመፍታት እኔ ላንተ አልደወልኩም እንዴ መተው ጊዜ አልደወልሽም አይደል ደውለሻል ለምን ታስነሳለህ በሴት አንተ የኔ ስልክ ስደውል ለምን ታስነሳለህ በዛብኛ እሺ እኔ እሱ አሁን ጉዳይ አይደለም አንተ የፈለከውን ህይወትስ መግባት ትችላለህ ግን ኢክራምን ማትፈልጋት ከሆነ እቺ ምስኪን እቺ የዋህ ሴት ይበቃታል ገባ ማትፈልጋት ከሆነ ምን ነው ስለኔ የዋህነት አትቆረቆሩ ኧረ ቢስሚላህ ለእህትሽ ወግነሽ ማውራት ይችላል አሁን ማትፈልጋት ከሆነ እንደማትፈልጋት ነግራት መለየት ትችላለህ ማትፈልጋት ከሆነ ሲጀምር መጀመሪያ ቪዲዮ ከሰራችሁ እሷ ነች ከአሁን በኋላ ባላ ያስፈልገኝ አልፈልገውም ምናምን ሚዲያ ላይ ወጣ ሲጀመር እስቲ ለራስ ላይምሩ ተዳረን እንደ አቃቃጫው ተመጥቶ እኔ አንድ ጥያቄ ልጠይቅሽ ሚዲያ ላይ ወጣ እሷ ነች ምንም ነገር ሳታጣራ
ከዚህም በፊት እንዲህ በእንደዚህ አይነት ምክንያት እየተጣላን እኔ እሷን ጉዳይ አይደለም አሁን እሱ አልፈልግም ምናምን ባትፈልጋት ትወልድልህም ባትፈልግህ አንተም ባሊ ነው ብለህ ህዝብ ፊት አታመጣህም። ባትፈልገኝ ደግሞ ማለት ነው ሚዲያ ላይ ካሁን በኋላ ወንድ አልፈልግም ስለኔ መጀመሪያ ተረድታለች። እኔ ለመረዳት ሞክራ ስለአንተ እኮ ከሷም አልፎ ሌላ ሞዴስ ተረድተዋል። ከሷም አልፎ ሌላ ሞዴስ ትናንትና አንተ አራስ ቤት የተኛችን ሴት ልጅ ትተህ በሁለት ቀን ልዩነት ውስጥ ከሴት ጋር በምን አይነት አይምሮ ወይስ በፊት ያዘጋጀሃትን ነው? ግራም መታጋቡኝ ምን ሳረግ ምን ሳረግ እኔ ሲጀመር ማለት ነው ታውቃለህ ራስህ እኔ ይሄ ብዬ መናገርን አልፈልግም። ስላንተ እያንዳንዷን እኔ እናንተ አውርተናል ከሷ ውጪ ገብቷል። በጣም ብዙ ነገር አለ። ያንን ነገር ማውራትም አልፈልግም እዚች ጋር ግን እቺን ሴት የማትፈልጋት ከሆነ ልትጠቀምባት ከሆነ የምትፈልጋት ምንዋ ፈልገህ ፍቅሯን ፈልገህ ከሆነ ይሄ ለማንም እኔ አይገባኝም። አይደለም እኔ ከሷ ምን የተለየ ነገር አገኛለሁ ብዬ ነው ነገር የተለየ ነገር ማታገኝ ከሆነ ለምን ታምና አትቀመጥም? ኢክራም አንተ ለቺ ታርጋለች ምን እኔ ታምኜ ነው እየተቀመጥኩ ያለሁት። አብርሃም ሽኮለሌ የምትላት ሴት ማናት? ምንድነው ሽኮለሌ? ምን ሳታውቁ እኮ ነው የምታወሩት? ምን ስናረግ አየሽ ነው? ማስረጃ አለሽ? ያለ ማስረጃ ነው እንደምታወሪው። ለምንድን ነው መሀይም አድርገህ የምታየኝ? መሀይምነት አይደለም። ሰው እኮ የሆነ ኤቪደንስ ይዞ ነው የሚያወራው። ማስረጃ መረጃ ሳይኖር ከኔም አልፎ እናትህ የገዛ እናትህ እኮ አዳለች። እናቴ እኮ ያየችው እኮ ቁጭ ብለን ኬክ ስንበላ ነው። ለምን ምን አስፈለገ? ይሄ የፍቅረኛ ማቾች ሙድ ማካሄድ ለምን አስፈለገ? ምን ችግር አለው? እሺ ማትፈልጋት ከሆነ ተዋት ልጅቷን። እኔ ሲጀምር አሁንም እንድትማር ፈልጋለሁ ባህሪዋን። በዚህ አይደለም የምታስተምራት የባሰ መሐላችሁ ያለው ነገር ነው የምታቆመው። ለማንኛውም እናንተ ቤቶች ግን መጽሐፍ አንብቡ። ተወሱ ስለማንበብ እሱ ያነበበና ያላነበበ እንደኔና እንዳንተ ከሆነ የምታረጉትን ነገር በሙሉ በእውቀት ብታረጉት ጥሩ ነው። ዝም ብላችሁ አሁን የማትፈልጋት ከሆነ ኢክራምን ተዋት ነው እያልኩ ያለሁት። እኔ በጸባይ ላወራ አይደለም ልለማመጥ ምናምን አይደለም። አንተ ምን ለማመጥበት ምንም ማለት ምክንያት የለኝም። ካልተለማመጥሽኝ ደግሞ ጠርተሽ መደወል ማግኘት አይደለም እኮ አሁን አቁም ነው የምልህ። የማትፈልጋት ከሆነ አቁም። አንቺ ምን ቤነሽ በተዳር ማከል ጣልቃ ገብተሽ አቁም አታቁም? ምን ነው ስንጀምር ነበርኩኝ አልሽ? አዎ ነበር። ፍቅሩን ያስጀመርሽው አንቺ ነሽ። አይ እንደዛ እያልኩ አይደለም፣ ግን እሷ ላይ ሴት እያመጣ ምናምን አይምሯን እየጎዳ ምናምን አይደለም። ሴት ነው እያመጣ ያለው። አብርሽ ከሚባለው ልጅ ጋር አይደል እንዴ? በያው በማዘር ፊት ይቅርታን ከሊጠይቁሽ አብርሽ ጋር ትጠረጥራታለህ ኢክራምን? አብርሽ እኮ ትላንት የዛሬ እኮ አይደለም፣ አንተ ሳትመጣ በፊት የነበረው ወንድማችን እኮ ነው። ምን አወቅሽ? አረ ዝም በል በእናትህ፣ ለራስህ ለአይምሮ የሚያስጠላ ነገር አትናገር። እሺ ስለዚህ ወንድም ከባል ይበልጣል እያላችሁ ነው። ረቢስሚላ ይሄ ነው እንግዲህ መረዳታችሁን አየሽ። ለዚህ ነው አንብቡ። ትላንትም መጣው መቼም መጣው። ይኸውልህ አባቴ እኔ እየነገርኩ ያለሁት አሁንም ቢሆን እኔ ህይወትህን ቀጥል አትቀጥል እያልኩ አይደለም። እቺን ሴት እማትፈልጋት ከሆነ ስለሱ ከጠራሽኝ አይመለከትሽም አቁም እያልኩ ነው። እኔ ደግሞ ስለሱ ከሆነ የጠራሽኝ እማታቆም ከሆነ ግን አንተ ላይ በጣም ከባድ ነገር ይደርስብሃል። ይሄንን አምነህ ለራስህ ተቀበለው። ኦኬ እያስፈራራሽ ነው? እያስፈራራው አይደለም። እስኪ በማን በዙሪያው ሰው እንዳለ እየነገርኩ ነው። በማን እንደሚብስ እናየዋለን። እርግጠኛ ነህ? እርግጠኛ ነኝ። ለሷ ሳይሆን አንተ ልጅ አለ አይደለ? ለልጅህ አታስብም? አንቺ እኮ ነሽ ንግግሩን ያመጣ አለመማራችሁ አንተ ለልጅህ አታስብም ወይ? የምታስቡት ራሱ የሆነ በሰው በጉልበት ነው ተቀይሯል። ህይወት እንደዚህ ነው እንዴ ተቀይሯል እንዴ? ቃቃ ነው እንዴ ህይወት? እንደዚህማ ቢሆን እሷ ለማናደድ ነው ሴት አምጥተህ ምናምን እንደዚህ ምናምን ታደርጋለህ። እየሰሙሽ ነው አለ ቤተሰብ ሲጀምር ቤተሰብ እኔ ልንገራችሁ ትዳር መካከል ሶስተኛ ሰው አያስፈልግም። አንቺም ብትሆኚ አታስፈልጊ ነው። እኛ መጨረስ ያለብንን ጉዳይ እኔ እኮ እንደማላስፈልጋቸው አሳይቻቸዋለሁ። ባይዘው ካላስፈለግሽን ደግሞ እኔ ራሴ አታስፈልጉኝም እየነገርኩ ያለው አይደለም። አሁን እኔ በፊት ፊውቸር እየገባው ማውራት ይችል ነበር አይደለ? ገና ስትጀምር ግን እኔ ከናንተ ጋር እንደዚህ መንቦጫረቅ አልፈልግም። ይሄን አይነት ነገር ሲጀመር ይዤ መምጣት አልፈልግም። ስንቴ በድለኝ ይቅርታ አድርጌላት እማትማር ሰው ነች። እኔ እየነገርኩ ያለሁት አልበደለችም እያልኩ አይደለም። በደልን ግን በዚህ መንገድ አይደለም የምትከፍለው። ቁጭ አድርገሽ መጀመሪያ እሷን መከሪያት አሳምኛት። እኔ እሷን ለኔ ተዋት እሷን ለኔ ተዋት። እኔንም ለራሴ ተይኝ፣ አያሳስብም። ይሄ ነው መልስ እና ምን ይሁንልሽ? በቃ በዚህ ነው የምትቀጥለው? ምን ኦኬ፣ እንደባለፈው አራሱን ሆነች በጊዜ መጥቼ ምናምን። ከዚህ በኋላ አንተ ይሄ ነው ያንተ ጨዋታ? ምንድነው ስለማታውቂው ነገር ምንድነው የምትዘባርቂው? ኧረ ቢስሚላህ። ለማንኛውም ለዚህ ከሆነ እኔ ልሂድ፣ ጭቅጭቅሽ ይሆነ። አይ እኔ ያልኩ ያለሁት አሁንም ቢሆን ለልጅህ ብለህ መስዋዕትነት የምትከፍል ከሆነ እያደረክ ያለው ነገር ማሳደግ አይከብደኝም። አሁንም እኔ ልጅ አትበሉኝ። እኔ ለልጅ አላንስም። ልጅን ማሳደግ በእነዚህ አይነት ስነ ምግባር አይደለም። ልጅንማ የእናት ፍቅር የአባት ፍቅር አግኝቶ ማድረግ እንዳለበት እኔ ካንቺ በላይ አውቀዋለሁ። ያንንም ስለምፈልግ ነው ትረዳኛለች ብዬ ከአንድም ብዙ ጊዜ የሆነ በቃ መልካም ባህሪን እንድትያረኳት አላቅም። እኔ ከዚህ በላይ ላንተ ምን እንደምልህ አላቅም። እንደ እናት ካለ እህት ካለ ገባ የሚያዝን አንጀት ልብ ካለ የምታደርገውን ነገር አቁም። ከሷ ጋር ማቋጨት እንኳን ካለብህ እልህ ውስጥ መከቱኝ ምን ሳረጋያችሁ እኔ ግዴታ አንሶላ ስትጋፋ ማየት አለብን እንዴ? እሷ ከአብርሃም ጋር ምንድነው የምታረገው? ምን አደረገች ከአብርሃም ጋር? እኔ ምን አረኩኝ? ምን አደረገች ከአብርሃም ጋር?
ኬክ መብላት ነው ለራስ እንዴ ወንድም አይደል ለኔም ጆሮ ለራስ ተጠንቀቅ በቃ ከአብርሃም ጋር አትበስ ሲጀመር አብርሃምን እዚች ጋር አትጥራው አብርሽን አትጥራው እዚች ጋር በቃ እሷንም አትጥሪያት እንደዛ ከሆነ አትጥሪው ወንድማችን ነው ምናምን ብለሽ ነው አይደል እንደ ትልቅ ሰው እንነጋገር ብዬ ነው የጠራው አይ ካልክ ደግሞ ይሄንንም የማትፈልግ ከሆነ ደግሞ አንተ በሌላ አንግል መሄድ የምትፈልግ ከሆነ ኢትስ ኦኬ አንተ ወንድ ብትሆን ሲጀመር ማስደብደብ ምናምንም አይጠበቅብም ማለት እንድነት እንደዛ አልነበረም ገባህ ወንድማችን ነው እሱ ወንድም እንደሆነ ታውቃለህ ግን አይምሮ በምን አንግል እንደወሰደው አላውቅም ወንድም ባይዘው በእኔ ከእናትና ከአባት ካልተወለደ የምን ወንድም ነው በምን በኩል ነው ወንድማችሁ እሺ ለማንኛውም እኔ ለጭቅጭቅ አይደለም ይሄን ልትነግሪኝ ነው ኤኒዌይስ ማስተካከል የምትችል ከሆነ አስተካክል ማስተካከል የማትችል ከሆነ ደግሞ ከዚህ በኋላ እሷን የሚጎዳ ነገር እያደረክ በሄድክ ቁጥር ራስ ላይ መጥፎ ነገር ነው እያደረክ የምትሄደው ይሄንን እኔ እንደ አንድ እህት እየነገርኩ ነው አሁን አንቺ ለዚህም ዛቻሽ ሌላ ዋጋ እንዳትከፊ እኔ ዛቻ እኔ አልዝትብህም እኔ አልዝትም ንግግርሽንም ብታረሚ ጥሩ ነው እኔ አልዝትም እያወራሽ ያለሽ እኔንም እንዳብርሽ ልታስመታኝ ነው ኖ ኧረ በስመ አብ አንቺ ሲጀምር ያውላ አባቴ ከኔ ጋር እንደዚህ አይነት ነገር ብዙ እንትን ባታወራ መልካም ነው ስለዚህ ለጥል ነው የጠራሽኝ እኔ ለጥል አይደለም በስነ ስርዓት እያወራው ነው ግን በቲቪት ነው የመጣው በቲቪት ሸኘው እንዳመጣጥ ነው የሚሸኝ ገባ አሁንም ቢሆን እኔ ለሷ ብዬ ነው በጣም ላገኘ ያሰብኩት ለሷ ብለሽ ከሆነ ቁጭ አድርገሽ መከሪያት ለማንኛውም እሷ መከሪያታለሁ ራስን አስተካክል ስለ ኢክራም ተው ራስን አስተካክል አንቺም ራስሽን ጸባይ ይኖርሽ እኔ ታቀኛለህ በደንብ እንደት እንጂ እንደ ሌላ ነገር የሆነ እንትን አይደል ሲጀምር አንቺ ራስሽ እንድንለያይ የምትፈልጊ ነው የሚመስለው አወራርሽ ችግር የለውም እኔ ልፈልግም ችግር የለውም ምንም ማለት አይደለም እሱ እዚህ ጋር ኤክስፕሌን ማድረግ አልፈልግም ኢክራምን እንድትጎዳት አልፈልግም ሰማሁሽ እኮ ዛሬም ነገም ኢክራምን እንድትጎዳት አልፈቅድልህም አልፈልግም ሰማሁሽ አወራሽ ሰማሁሽ ንግግርሽ በቃ እኔ የምፈልገው ይሄንን ነው ብትችል ሰላም ብትሆኑ መልካም ነው ግን አይ ብለ የህፃን ጨዋታ የተጫወትክ ስለሆነ በቃ ወሬ ሌላ ሲጀመር ስለሷ ጉዳይ አያገባሽም እኔ መጨረስ ባለብኝ መንገድ እሱን ያገባኛል በሚያገባኝ ሁሉ አሳያለሁ አላቀም ቤተሰብ ማለት አይሰለችም አይስጠላም ራሴን እንዴት አሸንፌ እዚች ጋር እንደመጣው አልገባችሁ በጣም ብዙ ማለት ነው ከራሴ ጋር ታግዬ ነው እዚች ጋር የመጣሁት በጣም ብዙ ከራሴ ጋር አልወጣም አላወራም እኔ አልገባም ብዬ ግን አይምሮዬ ሊያርፍልኝ አልቻለም ዛሬ ምን አገባሽ ልትሉኝ ትችላላችሁ ግን አይደለም ዝም ብዬ የምታዋት አይነት ሴት አይደለች አላቀም ቤተሰብ እኔ አላቀም ብቻ በቃ ምንም ልላችሁ አልችልም እኔ ማልቀስ አልፈልግም በኢክራም ጉዳይ ከዚህ በኋላ ማለት እኔ ማልቀስ አልፈልግም ስለ ኢክራም ማውራትም አልፈልግም በቃ እንዴ እኔ ራሴ ደከመኝ አስጠላኝ በቃ እኔ ራሴ ስለሷ ህይወት እንዴ ሰው ልጅ እንዴት ነው በዚህ ልክ ሁሌ አንድ አይነት እንዴ እኔ ሲጀመር ታይ ብዬ ነበር ከመጀመሪያም ግን ሆነ